ገበያ መሄድ ከመጀመራችን በፊት ግን በነበሩት ጊዜያት ጫማ ሲገዛልን እግራችን መጠኑ በክር ተለክቶ ነበር። ያኔ ኮትም ቁምጣም የመሆን ተደራቢ አገልግሎት የሚያገለግል በግራና በቀኝ ታፋችን ቁልቁል የተተለተለ ንፋስ በአንድ በኩል ሲነካው እስከ ወገባችን ድረስ እየተገለበ አቧራ የጠገበ ቂጣችንን የሚያሳይ ሞድረፋ የተሰኘ ልብስ ለማስገዛት ውርድና ቁመታችን አሮጌ ልብስ ተተልትሎ ወይ በቀጭን ገመድ ይለካ ነበር። አለካኩ እንዲህ ነው። ከአንገታችን ወደ ትከሻችን፣ ከትከሻችን ግራና ቀኝ ተለክቶ ገመዱ የቁጥር ምልክት ይደረግበታል። ከዚያ ከትከሻችን ቁልቁል እስከ ጉልበታችን ደግሞ ይለካና የቁመታችን መጠን ገመዱ ላይ በሌላ ቁጥር ምልክት ይታይበታል። በእነዚህ ልኬቶች መሰረት ልብስ ተራ ቶሎ የማያልቅ ካኪ ሞድረፋ ይገዛልናል። ከዚያ ከገበያ መልስ ማታ አባቶቻችንን ወይም እናቶቻችንን አለዚያም ደግሞ ገበያ የሄዱ ዘመዶቻችንን መንገድ ዳር ተጎልተን ዝንብ እያረፈና እየተነሳብን እንጠብቃለን። ከርቀት የመጣውን ሁሉ አባቴ መጣ፣ እናቴ መጣች እያል ስንቃቃ እናመሻለን። በመጨረሻ አህያውን ተቀብለን እየነዳን ቤት እንሄድና የተጫኑን በጉጉት እናራግፋለን። ከቁጥጥሩ መሃል የተገዛልንን ጫማና ኮት እንፈልጋለን። ያገኘነው ጊዜ ደስታው ተአምር ነው። ያን አይነት ደስታ ማንም መቼም የተደሰተው የለም። ጫማና ልብሳችንን እንለካለን። እስኪ ቀና በል ለክቷል እንባላለን። አንዳንዴ ይጠባል ወይ ይሰፋል። ብዙ ጊዜ ግን በገመድና ክር ተለክታ የተወሰደችው ልኬት ልክ ትሆናለች። ገራሚ ጥበብ ነበረች። ይሁን እንጂ ቢሰፋም ቢጠብም መልሱ ለክቶኛል ብሎ መድረቅ ነው። አለዚያ ማን ሌላ ወር ልዋጭ ይጠብቃል? ነጋዴዎችና ማህበረሰባችን ይተማመኑ ነበር። ለልጆች ያለካው እንደሆነ መልሰውና ትለውጥልኛለህ ተብሎ በእምነት ገበያ ይጸናል። ልብስና ጫማ የተገዛልን ዕለት ዓለም ሙሉ ናት። ኩራቱና ደስታው እራት አያስበላም። ጭራሽ አዲስ ልብስ የለበሰና ጫማ የተጫማ እኮ እራት አይበላም።